በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የዩቲዩብ ተከታታዮቻችን፣ ቤተሰቦቻችን ባለፉት ሳምንቶች ወደ ኃይል የሚያደርስ መንገድ በሚል ሐሳብ ከእግዚአብሔር ቃል መካፈል መጀመራችንን ያደመጣችሁ ታስታውሳላችሁ። ዛሬ አራተኛው ትምህርት ላይ ደርሰናል። ፍጹም ነኝ የሚል ማንም ሰው እንደ ጌታው ሊሆን ይገባዋል በሚል ንዑስ ርዕስ ከእግዚአብሔር ቃል አብረን እንካፈላለን። ጸሎት እናድርግ። ቃሉ እንዲባርክልን። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን ስለሰጠን ስለዚህ መልካም ጊዜ። ቃልህን ባርክልን። የኃይል መንገድ የትኛው እንደሆነ እየመረመርን እየተማርን ከቃልህ አለንና ዛሬም ያ አስተማሪው ፍጹም አስተማሪው መንፈስ ቅዱስ ቃልን እንዲያስተምረን ጸለይን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ ያስተምረን ዘንድ መልካሙን መንፈስ ስጠን። ለተናጋሪ ጸጋ፣ ለሰሚዎችም ጸጋን ስጠን። በጌታ በኢየሱስ ስም አሜን። ኢየሱስ ሰው እንደሆነ እንናገራለን። እርሱ የአዲስ ሰው በኩር ነው። የአዲሱ ዘር በኩር ነው። እኛ ከዚህ ዘር ነን። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና ይላል 1 ዮሐንስ 4:17። የእርሱን እርምጃዎች ተከትለን መሄድ እንዳለብን ጴጥሮስ በጣም ግልጽ አድርጎ ተናግሯል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብለዋል ብሎ ይናገራል። ከመንፈስ የተወለደ ይህ ከመንፈስ መወለድ ክርስቲያንን ኢየሱስ እንደ ሰው ሲታይ ተመሳሳይ ህብረተሰብ ውስጥ ያስቀምጠዋል። በመንፈስ ቅዱስ ስንሞላ ኢየሱስ እርሱ ራሱን ተመሳሳይ ኃይል ምንጭ እንቀበላለን። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው ይላል። እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና ይላል ሐዋርያት ሥራ 10:38። እርሱ በመንፈስ ቅዱስ ተመራ፣ እርሱ በመንፈስ ቅዱስ ኃይል ወደፊት ሄደ። ይህ የእግዚአብሔር ኃይል መንገድ ነው። ሌላ መንገድ የለም። ሉቃስ 6:40 ደቀ መዛሙርት ከመምህሩ አይበልጥም፣ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል፣ ፍጹሞች እንደ መምህራቸው ይሆናሉ የሚል ትልቅ ተስፋ መጽሐፍ ቅዱስ ሰጥቶናል። ይህ ማለት እንደ መምህሩ ይሆናሉ ሲል ትንንሽ ክርስቶሶች እንሆናለን ማለት ሳይሆን በእርሱ የተገለጠው ሰማያዊ ኃይልና ክብር ሁሉ በእኛ በባሪያዎች ውስጥ ያልፋል ለማለት ነው። ይህ ለሚያምን ሁሉ የእግዚአብሔር ተስፋ ነው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው። የሐዋርያት ሥራ መጽሐፍ ቤተክርስቲያን የክርስቶስን አገልግሎት እንደተቀበለች አጥብቆ ይገልጻል። በእግዚአብሔር አእምሮ ውስጥ ምንም ነገር አልተለወጠም ወገኖች። እግዚአብሔር ከእነርሱ እንደጠበቀው ሁሉ ከእኛም ይጠብቃል። እኛ መንፈሳውያን ፍጥሮች ነን። በመንፈስ ቅዱስ ተሞልተናል። ልክ ነው። ደግሞም የእግዚአብሔር ሥራ ልንሰራ ነው። የታመሙትን መፈወስ፣ አጋንንቶችን ማስወጣት እንችላለን። እግዚአብሔር ትችላላችሁ አለ። እግዚአብሔር ሊዋሽ አይችልም። እግዚአብሔር ሊዋሽ ሰው አይደለም። ዘኍልቍ 23:19። ስለዚህ ፍጹም የሆነ ማንም ሰው ማለት መመዘኛ ነጥቦችን የሚያሟላ እንደ ክርስቶስ ይሆናል። የተናገርን ያለነው ሰው ስለሆነው ክርስቶስ ነው ወገኖች ሆይ፣ ስለ እግዚአብሔር አይደለም። ከነዚህ አምላኮች ነን ብለው ከሚያምኑ ጋር ለደቂቃ እንኳ ራሳችንን አንቆጥርም። ትንንሽ አምላኮች ወይም ትልልቅ ክርስቶሶች ነን ከሚሉ ጋር በፍጹም ህብረት የለንም። የአዲሱ ዘር በኩር ብዙ ልጆችን ወደ ክብር ያመጣል ተብሎ የታወጀለት እኛ ደግሞ ከእግዚአብሔር በመንፈስ ቅዱስ ከተወለድን የእርሱ ልጆች ነን። የአብርሃም ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ ህዝቡን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው ይላል ዕብራውያን 2:16-17። ፊልጵስዩስ 2:7-8 ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ ፈቅዶ ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። በማቴዎስ 8 ቁጥር 27 ውስጥ ኢየሱስ ማዕበሉን በተናገረ ጊዜ እርሱ ደቀ መዛሙርት እንዲህ አሉ፣
ይህ እንዴት ያለ ሰው ነው ብለው ጠየቁ። ማዕበልና ወጀብ የሚታዘዝለት እርሱ ማን ነው ብለው ጠየቁ። ይህ እንዴት ያለ ሰው ነው? ጳውሎስ በቅባቱ ቁጥጥር ስር ሆነው ፈውስ እንዲሆን ሲያዝ ሲያዩ የልስጥራ ሰዎች እንዲህ አሉ፣ አማልክት ሰዎች መስለው በእኛ መካከል ወርደዋል አሉ። ሐዋርያት ሥራ 14:11 ላይ እነዚህ የሚያሳዝኑ ያልተማሩ ሕዝቦች ሰዎች እንዲህ ያለውን ኃይል ማግኘት እንደሚችሉ አላወቁም በፍጹም። ዛሬ ብዙ ክርስቲያኖች እንደዚህ እንደማይሰሙ ሆነዋል፣ ደንቆሮች ናቸው። እነዚህ ሰዎች ጳውሎስና ለበርናባስ መስዋዕት ለማቅረብ በተነሱ ጊዜ ጳውሎስ እንዲህ ብሎ አቆማቸው። እኛ ዳግም እንደናንተ የምንሰማ ሰዎች ነን አሉ። ከዚህ ከንቱ ነገር ሰማይና ምድር ባህሩ በእርሱ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌል እንሰብካለን። ሐዋርያት ሥራ 14:8-15። እዚህ ጳውሎስ በጣም ከሚያበረታቱ ነገሮች አንዱን ጽፏል። እኛ ደግሞ እንደናንተ ያሉ አይነት ሰዎች ነን። እኛ ከሰዎች የሚበልጥ ሰዎች አይደለንም። እኛ አምላኮች አይደለም። ተመሳሳይ የሆነን ተራ ሰዎች ነን። እኛ ተመሳሳይ ፍላጎት አለን፣ ተመሳሳይ የሥጋ ምኞት አለን። እኛ እንደናንተው ተመሳሳይ ፈተና አለን። ልዩነቱ እኛ በእግዚአብሔር ኃይል ተሞልተናል። ኃይለኛ የእግዚአብሔር ስራዎች የተሰሩት እግዚአብሔር እንደ ወልድ ሆኖ አይደለም። እርሱ የተሰሩት ክርስቶስ ኢየሱስ እንደ ሰው ሆኖ ነው በምድር ላይ። ኢየሱስ የእግዚአብሔር ነበር፣ ከሥላሴዎች አባሎች አንዱ ማለት ነው። ኢየሱስ ከዘመናት በፊት ነበር፣ እርሱ ከእግዚአብሔር ጋር ነበር፣ ደግሞም እግዚአብሔር ነበረ ይላል ዮሐንስ 1:1-14። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበር። ቃልም ሥጋ ሆነ፣ ጸጋና እውነትን ለብሶ በእኛ መካከል አደረ ይላል። ኢየሱስ ክብሩን አስቀምጦ የሰውን መልክ ይዞ ከሰማይ ወረደ። እርሱ ከሴት ተወለደ፣ ረዳት እንደሌለው ሕፃን መጣ። በጥበብና በእውቀት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል ሉቃስ 2:52። እርሱ አለቀሰ፣ በድካም አደገ። ረሃብ ምን እንደሆነ በሥጋና በደም ስለሚካፈል እርሱ በተመሳሳይ ሁኔታ ተካፈለ። እርሱ ከኃጢአት በቀር በነገር ሁሉ እንደኛ እየተፈተነ ነው። እርሱ በመጀመሪያ ከእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ አለ እርሱ አልሆነም ይላል ዮሐንስ ወንጌል ምዕራፍ 1:3 ላይ። ሆኖም እነዚህ ሁሉ እርሱ በምድር ላይ በነበረበት ጊዜ በመንፈስ ቅዱስ የተሞሉ አማኞች ሊጠቀሙበት ከሚችሉት ሌላ ምንም ኃይል አልተጠቀም። የእግዚአብሔር ቃል አስተምሮ ይህን የመሰለ ነው። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል ይላል ሉቃስ 6:40 ላይ። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም እልካቸዋለሁ። እኔ የማደርገውን ስራ እርሱ ደግሞ ያደርጋል። ኢየሱስ እግዚአብሔር ቢሆንም በምድራዊ አገልግሎቱ እንዲህ አለ፣ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። እኔ ከራሴ አንዳች ላደርግ አይቻለኝም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። እርሱ እንዴት ያለ ሰው ነው ለሚለው ጥያቄ መልሱ እርሱ ዓለምን ለመፍጠር የተጠቀመበት መለኮታዊ ኃይል ውስጥ አልነበረም ወደ ምድር ሲወርድ። ነገር ግን ስጋን ለብሶ ያለው በምድር በኖረው ህይወት ውስጥ ነው። እኛ እንዴት ያሉ ሰዎች መሆን እንዳለብን እርሱ በህይወቱ አሳየን። ማንም እግዚአብሔርን ያየው የለም፣ በቅፎ ያለው አንድ ልጁ ተረከ ብሎ መጽሐፍ ቅዱስ ይነግረናል። እርሱ የእኛ አስተማሪ፣ የእኛ ጌታ ነበር። እኛ ደቀ መዛሙርቱ ደግሞ እንደ ጌታችን መሆን ይገባናል። እኛ ልንደርስበት የማንችለውን ያህል ኢየሱስ ተጠቅሞ ቢሆን ኖሮ ለእኔ ለእናንተ የእርሱን ምሳሌ መከተል የማይቻል ነገር ይሆን ነበር። እርሱ የእርሱ የሆነውን ተመሳሳይ ኃይል መቀበል እንድንችል አደረገ። ዝቅ ብሎ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ ሃሌሉያ። እናንተ ግን ከላይ እስክትቀበሉ ድረስ በኢየሩሳሌም ቆዩ አላቸው። ሉቃስ 24:49። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያለው።
እነሆ ጊንጡና እባቡን ትረግጡ ዘንድ በጠላት ኃይሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ሲል ተስፋና ኪዳን ሰጥቷል። ኢየሱስ በመንፈስ ቅዱስ እስኪሞላ ድረስ ምንም ተአምራት አላደረገም። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ ከቀባው በኋላ ነበር እርሱ የሄደው። እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ በኃይል ይላል። ማቴዎስ 10:8 አንብብ። ይህ እንዴት ያለ ሰው ነው! እርሱ በመንፈስ ቅዱስ የተቀባ ሰው ነበር። ደግሞ እግዚአብሔር ከእርሱ ጋር ነበረ። ማንኛውም አይነት ፈተና ተጋፍጦ ያሸነፈ ሰው የሚደክም፣ የሚራብ፣ የሚያለቅስ ሰው ቅዝቃዜና ሙቀት ያውቃል፣ ይናደዳል። የናዝሬቱ ሰው ነበር። ሰይጣን በበረሃ ውስጥ ኢየሱስ በተፈተነበት ጊዜ ማቴዎስ 4:3-4 ፈተናው መካሄድ የነበረበት በዘላለማዊ እግዚአብሔር የመፍጠር ኃይል ነበር። ኢየሱስ ሲና አድርጎ ቢሆን ኖሮ መሆን ባለበት ነገር በወደቀ ነበር። ከኃጢአት ነገር በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ ድካማችንን ያውቃል ይላል። ኢየሱስ በፈተና አልወደቀም። በመልሱ ውስጥ መለኮታዊ ችሎታ ነው ብለን የምንቆጥረው ነገር የለም። እርሱ ለሰይጣን መልስ የሰጠው እንደ ሰው ነው። ሰው ከእግዚአብሔር አፍ የሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ነው ያለው። ቀላል። ኢየሱስ ሁል ጊዜ ስለ ራሱ ሲናገር የሰው ልጅ ይል ነበር። ኢየሱስ የእኛ ምሳሌ ስለነበር በላይ የቀረበውን ጥያቄ በተመለከተ እኛን የእርሱን ምሳሌ በበለጠ ቅርበት ልናጠናው ተገቢ ነው። እኛ ምን አይነት ሰው መሆን ታዲያ ይገባናል? ከጌታ የምንማረው በመጀመሪያ ኢየሱስ ኃይል ያለው ሰው ነበር። እርሱ እንደ ባለስልጣኖች ይናገር ነበር። ማቴዎስ 1:22 ላይ ሕዝቡ በዚህ ነበር ተደንቀዋል። ምክንያቱም እነርሱ የማያውቋቸው የሃይማኖት መሪዎች ኃይልም ስልጣንም አልነበራቸውም የሚያውቋቸው። ኢየሱስ ከሃይማኖታዊ ስርዓት አሰራር ወጣ አለና በቃሎቹ ስልጣን አጋንንቶችን፣ ህመሞችን፣ ፍርሃትንና የአካል ጉድለቶችን አስወጣ፣ አባረረ። ከነዚያ ጌታቸውን የሚመስሉ እንደ ጌታቸው ደግሞ በስልጣን ይናገሩ ነበር። ይህ ስልጣን ክርስቶስ እንደ ሰው የነበረው በተመሳሳይ ስልጣን ነው። ይህን ስልጣን እርሱ የተቀበለው ከአባቱ ነው። ዮሐንስ 5:27 አብ እንደላከኝ እኔ ደግሞ እልካችኋለሁ፣ አብ እንደሰጠኝ እሰጣችኋለሁ ማለት ነው። እርሱ በአባቱ ስም መጣ። ዮሐንስ 5:43 ስራውን ሲሰራ እርሱ የአባቱ ወኪል ነው። ቀን ሳለ የላከኝ ፈቃድ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች አለ። በምድር ሳለ ኢየሱስ እንዲህ ነበር የሰራው። መጀመሪያ 12ቱን ቀጥሎ 70ዎቹን አባቱ ለእርሱ የሰጠውን ተመሳሳይ ጥብቅና ችሎታ ለእነርሱ ሰጠ። እነርሱም ተመሳሳይ ስራዎችን ሰሩ። ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል ብለው አሉት። ይህን ስራ ለመስራት የሰለጠኑት በእርሱ ቁጥጥር ስር ሆነው ነው። ያደረገውንና ያስተማረው ዘንድ የጀመረውን አሳያቸው። ኢየሱስ ወደ አባቱ በተመለሰበት ጊዜ እቅዱ በብዙ ሕመምና መስዋዕት የወለደውን ስራ መቀጠል ነበር። እነዚያ በእርሱ ያመኑት የእርሱ ወኪሎች ናቸው። ደግሞ እርሱ በምድር ላይ ቢኖር ሊሰራ ያለውን ማንኛውንም ነገሮች በስሙ እንዲሰሩ ታዘዋል። እርሱ ወደ አባቱ ከተመለሰ በኋላ ኃይሉ እንዲቆም አንድ ጊዜ እንኳን እንደሚቆም ፈጽሞ አላመለከተም። ማቴዎስ 28:18-20 ላይ እርሱ የዚህ ተቃራኒ ነው የተናገረው። ስልጣን ሁሉ በሰማይ ሁሉ በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በስመ አብ በወልድ በመንፈስ ቅዱስ እያጠመቃችኋቸው እኔም ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሎ ላካቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ነው ያላቸው። እነዚህ ደቀ መዛሙርት በመንፈስ ቅዱስ ተቀብተው ሐዋርያት ሥራ 2:4 ላይ ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር የሚለው ቃል አስገራሚ ነው። በሚከተሉት ምልክቶች ቃሉን ያጸና ነበር። ሰዎች በመንፈስ ቅዱስ ከተቀቡና እግዚአብሔር ከእነርሱ ጋር እስካለ ድረስ ኢየሱስ የሰራው የነበረውን ስራ ይቀጥላል። ደቀ መዝሙሩ ከጌታው በላይ አይደለም። በእርግጥ ልክ ነው። ነገር ግን እርሱ እንደ ጌታ ይሆናል። እኛ በኃይል እርሱን መምሰል ካለብን በቅድስና በመሰጠት በየዋህነትና በርኅራኄ እርሱን መምሰል አለብን። በጸሎት ከእግዚአብሔር ጋር ባለን ኅብረት እርሱን መምሰል አለብን። ወገኖች ሆይ በእምነት ራስን በመካድና በጾም እርሱን መምሰል አለብን። እግዚአብሔር ለሚሰጠው ለማንኛውም ነገር የሚከፈል ዋጋ አለ ወገኖች፣ በነፃ የሚባል የለም።
ለነገሩ ሁሉም ነፃ ነው የድነት ስጦታችን። ነገር ግን በመታዘዝና በዝግጅት የሚከፈል ዋጋ እንዳለ ላፍታ መዘንጋት የለብንም። ድነት እንኳን የእኛን ንስሐ መግባትና ምስክርነት ይፈልጋል። የመንፈስ ቅዱስ ስጦታ ለእነዚህ ለሚታዘዙ ነው። ኢየሱስ የነበረው የእግዚአብሔር ላይ ለእነዚያ አስፈላጊዎች ሁኔታዎች ለሚያሟሉ ነው። ወገኖች ሆይ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ሉቃስ 6:40 ይህ ለእኛ የሆነው የእግዚአብሔር ቃል ነው። ወደፊት ተራምደን ወንጌልን ለዓለም እንድናሳይ ይህ ትልቅ እምነት በእኛ ውስጥ መግባት አለብን። በቃ ተሰጥቶናል። ጌታ ኢየሱስ ሲሄድ ይህን ታላቅ ስልጣን በእኛ ታናናሾች ላይ በመንፈስ ቅዱስ ተሞልተን ባመንነው አማኞች ላይ ትቶት ነው ሄደው፣ ይዞት አልሄደ። እሱ ዘላለማዊ አምላክ ነው። እርሱ ሁሉን ቻይ። በምድር ላለነው ለእኛ ግን ያንን ክቡር የሆነውን ኃይል፣ ጸጋ፣ መንፈስ ትቶልን ሄዷል። እኛ ደግሞ ስራውን ልንቀጥል ይገባናል። የሰማነውን ይባርክልን በጌታ በኢየሱስ። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። በእውነተኛ ከጌታ አንበልጥም፣ ግን ፈጽመ ብንከተል ጌታ የሰራውን ታላላቅ ስራዎች በምድር ልንሰራ እድል አለን፣ ተሰጥቶናል። በዚህ እምነት ድፍረት እናገለግል ዘንድ እርዳን። ግን በቂ ጸሎት፣ በቂ ቅድስና፣ በቂ መሰጠት ለአንተ እንዲሆን እርዳን። ስለሰማን ተመስገን። በኢየሱስ ክርስቶስ